እያንዳንዳችን የወንጀላችን ዝርዝር ግንባራችን ላይ ቢጻፍ ኖሮ ከቤት ወጥተን መራመድ እንችላለን? ወላሂ እንችላለን። እስኪ ጧት እንደተነሳን ቤታችን በር ላይ ትናንትና የሰራናቸው ወንጀሎች በዝርዝር እየተጻፉ ቢከማቹ እንችላለን? እንደ የሰው ፊት ማየት እንችላለን? أنت الذي سترت معايبي ونشرت في العالمين محاسني والله لو عرفوا قبيح سريرتي لأبى السلام علي من يلقاني ولا أعرضوا عني وملوا صحبتي ولذقت بعد كرامة بهواني. أنت كونه جيتا يا إلال الله انسيا ودسوت. أنت الذي سترت معايبي نوريني سترك اللي يكو أنتنا وانجلين مره اللي يكونوا يك يا ما كان انكو فلان ابن فلان تبلو سيتطرى امام الخلائق فضيحه كونوا مؤمنين كن الله يستروا حتى بدنيا باخره منه ستروا. انت الذي سترت معايبي ونشرت في العالمين محاسني ملكم نغرين دغمو بسوچ مكاكل አሰራጨህልኝ አሉ። ማሻአላህ በድሩ በጣም ወዳለው ይለኛል መንገድ ላይ ሲሄድ አላህ ይደበቀልኝን አላህ ብቻ ነው የሚያውቀው። አላህ መልካሜን አሰራጨ። ሁሴን ለአላህ ስለወዳለው والله ሰውየው ጀነት ገባ ባንተ ወንጀሌን አላወቀ በእኔ ጀነት ይገባል ሰው ለአላህ ብሎ በመውደዱ። እኔ ማን ነኝ ዞር ብለህ ማሰብ ነው። አላህ ስንቱን ሰተረልኝ ስንቱን ደብቆት ነው። ያ ቢወጣ ኑሮ ይሰውዬ እንደኔ የሚጠላው አልነበረውም። ونشرت في العالمين محاسني والله لو عرفوا قبيح سريرتي يوستين ቆሻሻ ቢያውቁ ኖሮ لأبى السلام علي من يلقاني የሚያገኘኝ ሰው ሰላምታም ቢለኝ ነበር ሰላም የሚለኝ ሰው አጣ ነበር አሉ። ولا أعرض عني ከኔ ርቀው ይሄዱ ነበር እኔ ማየት አይፈልጉም ነበር። وملوا صحبتي ከኔ ጋር ጓደኛ መሆን የሚያፍሩና የሚሰላችሁ ይሆኑ ነበር። ይሄ ሰው ቆሻሻ ስንቱን ነገር ይዟል ብለው ولذقت بعد كرامة بهواني ከክብር በኋላ ውርደትን በተከናነብኩ ነበር ይላል። አላህ ገፉር ነው። ያ ወንጀል ደብቆ ምሮ አልፎ ታዲያ ይሄ ጌታ ይወነጀላል? ይሄንን ጌታ ማመጽ ያስፈልጋል። የሁላችንም የውስጥ የቤት ስራ መሆን መቻል አለበት። አልገፉር በሩን ከፍቶ ደግሞ ረመዳን ደግሞ የአላህን ገፍራን የምናገኝበት ሌላ ሰፊ መስክ ነው። ደግሞ በሌላው ጊዜ የነበረው ምህረቱ ደግሞ የበለጠ የሚከፈትበት ወር ነውና ኢንሻአላህ በአላህ ያንዳንዱ ስሞች ውስጥ ራሳችንን ፈልገን ማንነታችንን እናንጽ።